Hallelujah.
ክብር ለኢየሱስ ይሁን አሜን ነብዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 9 ላይ ድንግል ጸንሳለች ወንድ ልጅም ትወልዳለች ስሙም ድንቅ መካር ኃያል አምላክ የሰላም አለቃ የዘላለም አባት ይባላል አሜን የዘላለም አባት የሕፃኑ ስም ምን ይባላል የዘላለም አባት የሰላም ደግሞ ምንድነው አለቃ ወደሱ የመጣ ሰላምን ይለማመዳል ሰላምን ያውቃል ኢየሱስ ይባረክ አባት ደግሞ እውነተኛ አባት ያገኛል አሜን ሰው ወደ ኢየሱስ ሲመጣ የዘላለም አባት የማይለዋወጥ አባት የማይሞት አባት የማያረጅ አባት የማይደክም አባት የማይሰለች አባት የማይሞት አባት ያገኛል ተናገረው ደግሞ በጣም የሚያስደንቀው ነገር እሱ ምንድነው የዘላለም አምላክ ነው ይላል ኢየሱስ ምንድነው የዘላለም አምላክ ነው ይላል ሕፃኑ የተወለደው ሕፃን በመንፈስ አይን በትንቢት መንፈስ አይን ሆኖ ሲያይ የዘላለም አምላክ ነው everlasting God ዘላለማዊ አምላክ ነው ሕፃኑ አሜን አሜን በሉኝ እስቲ ዘላለማዊ አምላክ ነው ሕፃኑ የተወለደው ይሄ የዘላለም አምላክ ዩኒቨርሲቲ የፈጠረው ሁሉን የፈጠረ አምላክ ምን ሆነ ትንሽ ሆነና ሕፃን ሆኖ ተወልዶ አያው ኢየሱስ ለዘላለም የተባረከ ይሁን እንዴት ለሰው አምሮ የሚገባን አይገባም ዘላለምን የፈጠረ በሰማይ ዙፋን ተቀምጦ ምድርን የሚረግጥ ሁሉን ጠቅልሎ የያዘ ሁሉን የሚገዛ በሁሉ ላይ ስልጣን ያለው ሁሉን መቆጣጠር የሚችል ምን ሆኖ ሲወለድ አየው ነብዩ የሚያስደንቅ ነው ለሰው አምሮ አይገባም ሕፃን ሆኖ ተወለደ እስቲ አሜን በሉኝ ሕፃን ሆኖ ተወለደ ሕፃን ሆኖ ቤቢ ሆኖ ተጠቅልሎ በግርግም ውስጥ ተወልዶ ተቀመጠ ሕፃን ሆኖ በትንቢት መንፈስ አይን ያየዋል እግዚአብሔር እንዴት ሕፃን ልጅ ይሆናል እግዚአብሔር እንዴት ብሎ ሕፃን ይሆናል የዘላለም አምላክ እንዴት ብሎ ሕፃን ይሆናል ቁጭ ብለን በምንም አይነት ሳይንቲፊካል ሜተድ ብንመራመረው ልናውቀው አንችልም ይሄ የእግዚአብሔር የችሎታው መጠን ነው አሜን በሉኝ እስቲ እግዚአብሔር በችሎታው ታላቅ ነገር ያደርጋል ሕፃንን ትልቅን ሕፃን ተራራውን ሜዳውን ተራራ ባህሩን መሬቱን ባህር የሚያደርግ እግዚአብሔር ተጠቃለለና ሕፃን ሆነና ቃል ሆነና በግርግም ውስጥ ተወለደ እያለ ያድር እስቲ አሜን በሉኝ ሃሌሉያ ግሎሪ ቱ ጋድ እግዚአብሔር ስሙ ለዘላለም የተባረከ ይሁን የምናገርበት ክፍል አይደለም ነገር ግን አንድ ነገር ነግራችሁ ላልፍ ነው የምናገረው ሌላ ነገር ነው ኢየሱስ ለዘላለም ይባረክ አሜን ስለዚህ በሉቃስ ወንጌል ምዕራፍ 2 ላይ መጣን ስንመለከት ነብዩ ኢሳይያስ ከ800 ዓመት አስቀድሞ ያየው የትንቢት ቃል ምን ሆነ ተፈጸመ አሜን በሉኝ እስቲ ሕፃኑ የዛሬ 2010 ላይ ተወለደና በቤተልሔም በግርግም ውስጥ ተቀመጠ ኢሳይያስ ትክክል አይቷል አሜን በሉኝ እስቲ በትንቢት መንፈስ አሜን በትንቢት መንፈስ አርቆ ማየት ከ800 ዓመት ከ1000 ዓመት ከ2000 ዓመት አስቀድሞ ሊሆን ያለውን በትንቢት መንፈስ ማየት ራእይ 19 ላይ መጽሐፍ ቅዱስ እንደዚህ ነው የኢየሱስ ምስክር የትንቢት መንፈስ ነው ይላል አሜን በሉኝ እስቲ ኢየሱስ ጌታ ነው
ብትመሰክሩስ ስለናንተ ምስክር ደግሞ አልፈልግም አለ እግዚአብሔር እርሱ ራሱ ስለኔ ይመሰክራል አለ እግዚአብሔር የተመሰገነ ይሁን እግዚአብሔር መንፈስ ቅዱስ ደግሞ ምን አለ ጌታ ኢየሱስ እሱ ሲመጣ ስለ መንፈስ ቅዱስ ስለኔ ምን ያደርጋል ይመሰክራል አለ ስለዚህ ሐዋርያው ዮሐንስ በራእይ መንፈስ ሆኖ ሲያየው በራእይ 19 ላይ የኢየሱስ ምስክር ለካ ምንድነው የትንቢት መንፈስ ነው የትንቢት መንፈስ ከሌለው ሰው ስለ ኢየሱስ ጌትነት መናገር አይችልም የትንቢት መንፈስ ሰው በውስጡ ስለሌለ ስለ ኢየሱስ ማንነት መግለጥ አይችልም ኢየሱስ ማን እንደሆነ መናገር አይችልም ወገኖቼ የትንቢት መንፈስ ይለቀቅብን አሜን ክብር ለኢየሱስ ክርስቶስ ይሁን ስለዚህ ሉቃስ ምዕራፍ 2 ላይ ሕፃኑ ተጠቅልሎ ቁጭ ብሎ በግርግም ውስጥ ተገኘ ፍጥረቱ ሁሉ አየ ተመልከቱ አንዳንድ ሰዎች እንደዚህ ይላሉ መጽሐፍ ቅዱስ የሚናገረው እውነት መሆኑን ምን ማስረጃ አላችሁ ይሉናል መጽሐፍ ቅዱስ የሚመሰክረው እውነት መሆኑን ማስረጃችን 5 ማስረጃ አለን አንድ መላእክት ይመሰክራሉ እስቲ አሜን በሉኝ እስቲ መላእክት ይመሰክራሉ በሉቃስ ምዕራፍ 2 ላይ በሚናገርበት ጊዜ ድንገትም የሰማይ ሰራዊት ከሰማይ ወረዱ ይላል መልአኩም ለእረኞች ምን አለ ዛሬ አትፍሩ በዳዊት ከተማ መድኃኒት እሱም ክርስቶስ ምን ተብሎላችኋል ተወልዶላችኋል መድኃኒት ተወልዶላችኋል አዳኝ ተወልዶላችኋል ከኃጢአት የሚያድን ከሞት የሚያድን ከበሽታ የሚያድን ከፍርሃት የሚያድን ከሲኦል የሚያድን ከጉስቁልና የሚያድን ዛሬ ተወልዶላችኋል አሜን እልል በሉለት እባካችሁ ሃሌሉያ አትፍሩ ኢየሱስ ሊያድናችሁ ተወልዷል አሜን አትፍሩ ኢየሱስ ከሲኦል ሊታደግ ተወልዷል አትፍሩ ኢየሱስ ከበሽታ ሊፈውስ ተወልዷል አትፍሩ ኢየሱስ ከጉስቁልና ሊያወጣ ተወልዷል አትፍሩ ኢየሱስ ከሰይጣን ጭቆና ነፃ ሊያወጣ ተወልዷል አሜን አትፍሩ አለ መልአኩ አትፍሩ እናንተ እረኞች አትፍሩ መድኃኒት ተወልዷል ምስክሩ አንደኛው መላእክቶች ናቸው